ሰላም ጤና ይስጥልኝ። የዕለቱን ዜና እናሰማለን። ታድሷል የተባለው የአዲስ አበባ ስታዲየም ሜዳ ከፍተኛ ትችት እየቀረበበት ነው። የአዲስ አበባ ስታዲየም ለዓመታት እድሳት ሲደረግበት እንደቆየ መገለጹ ይታወሳል። ስታዲየሙን ለማሻሻልና ለማደስ ኃላፊነቱን የወሰደው የባህልና ስፖርት ሚኒስቴር ሲሆን ላለፉት 3 ዓመታት ይህንን ሲሰራ እንደቆየ መግለጹም የሚታወቅ ነው። እንደ አውሮፓውያን አቆጣጠር በ1940 የተሰራው የአዲስ አበባ ስታዲየም ከዚህ ቀደም 3 የአፍሪካ ዋንጫ ውድድሮችን ያስተናገደ ነው። የኢትዮጵያ ብሔራዊ ቡድን ዋና ሜዳ በመሆን ላለፉት 50 ዓመታት ያገለገለው ይህ ስታዲየም እየታደሰ ነው ከተባለ 3 ዓመታት ያለፉ ሲሆን በዚህም አዳዲስ መቀመጫ ወንበሮችና የቪአይፒ ክፍሎች ተሰርተዋል። የኢትዮጵያ ብሔራዊ ቡድን ዋና ሜዳ በመሆን ላለፉት 50 ዓመታት ያገለገለው ይህ ስታዲየም እየታደሰ ነው ከተባለ 3 ዓመታት ያለፉ ሲሆን በዚህም አዳዲስ መቀመጫ ወንበሮችና የቪአይፒ ክፍሎች ተሰርተውበታል። የተጫዋቾች መልበሻ ክፍሎችም እድሳት ተደርጎባቸዋል። ነገር ግን በስታዲየም ውስጥ የተነጠፈው አርቲፊሻል ሳር ደረጃውን የጠበቀ ካለመሆኑም በላይ ለእይታ እንኳን የሚያስደስት አይደለም። ተጫዋቾች እንደሚናገሩት ሳሩ የኳሱን ፍጥነት የሚቀንስ ከመሆኑም በላይ እንደ ልብ ለመጫወት የሚመች አይደለም። የተለያዩ ክለቦች አሰልጣኞችም ይህንን በተመለከተ ቅሬታቸውን እያሰሙ ከመሆኑም በላይ ትናንት የተከናወነውን የሸገር ደርቢ ተከትሎ ደጋፊዎችም በማህበራዊ ሚዲያዎች የሜዳውን ሁኔታ የሚገልጹ ትችቶችን በማቅረብ ላይ ናቸው። ይህ በእንዲህ እንዳለ የባህልና ስፖርት ሚኒስቴር ከዚህ ቀደም በሰጠው መግለጫ የአዲስ አበባ ስታዲየምን እድሳት ያከናወነው በፊፋና በካፍ መስፈርት መሰረት መሆኑን ማስታወቁ ይታወሳል። እንዲሁም የኢትዮጵያ እግር ኳስ ፌዴሬሽን ባለፈው ሳምንት ስታዲየሙ አህጉራዊ ውድድሮችን የማስተናገድ ብቃት እንዳለው ገልጾ ካፍ ግምገማ እንዲያደርግ በይፋ ጥሪ አቅርቧል። ይሁንና በርካታ የእግር ኳስ ታዳሚዎች ስታዲየሙን የካፍን ግምገማ ያልፋል የሚል እምነት የላቸውም። ሞሮኮ አርጀንቲናን በማሸነፍ ከ20 ዓመት በታች የዓለም ዋንጫ ሻምፒዮና ሆናለች። በቺሊ አስተናጋጅነት ሲካሄድ የቆየው ከ20 ዓመት በታች የዓለም ዋንጫ ፍጻሜውን አግኝቷል። ሰሜን አፍሪካዊቷ ሀገር ከአርጀንቲና ያደረገችውን የፍጻሜ ጨዋታ 2-0 አሸንፋለች። በስታዲዮ ናሲዮናል በተደረገው ፍጻሜ ያሲር ዛባሪ የሞሮኮን ሁለቱንም ግቦች አስቆጥሯል። ዛባሪ በ5 ግቦች ከፍተኛ ግብ አስቆጣሪ ሆኖም አጠናቋል። ሞሮኮ ከጋና በመቀጠል ከ20 ዓመት በታች የዓለም ዋንጫን ያሸነፈች ሁለተኛዋ የአፍሪካ ሀገርም ሆናለች። ለ24ኛ ጊዜ በተደረገው መድረክ አርጀንቲና ዋንጫውን ለ7ኛ ጊዜ የምታነሳበትን አጋጣሚ ሳትጠቀምበትም ቀርታለች። የሞሮኮ ኦትማን ማማ የውድድሩ ምርጥ ኮከብ ተጫዋች ሆኖ ሲመረጥ፣ የአርጀንቲናው ሳንቲኖ ባርቢ ምርጥ ግብ ጠባቂ በመሆን የወርቅ ጓንቱን ወስዷል። ጋና በ2009 በግብፅ አስተናጋጅነት በተደረገው ከ20 ዓመት በታች የዓለም ዋንጫ ብራዚልን በማሸነፍ ለአፍሪካ የመጀመሪያ የሆነውን ዋንጫ ማንሳቷን ይታወሳል። ኡጋንዳ ኢትዮጵያውያንን ጨምሮ አዳዲስ ስደተኞችን መመዝገብ አቆመች። ዘ ሞኒተር የተሰኘው ጋዜጣ እንደዘገበው የኡጋንዳ መንግሥት ከተወሰኑ አገራት የሚመጡ አዳዲስ ስደተኞችን መመዝገብ ማቆሙን አስታውቋል። እንደ ዘገባው እዚህ ውሳኔ ላይ የደረሰው የስደተኞች ቁጥር እየጨመረ በመምጣቱና ከለጋሾች የሚያገኘው እርዳታ እየቀነሰ በመሆኑ ነው። የኡጋንዳ የስደተኞች ጉዳይ መስሪያ ቤት ከፍተኛ ኃላፊ የሆኑት ጎፈሪ ሙጋቤ ለጋዜጣው በሰጡት ማብራሪያ የዓለም ምግብ ፕሮግራም WFP ለስደተኞች የሚያቀርበውን ኮታ በመቀነሱ የተነሳ ከፍተኛ የፋይናንስ እጥረት እንዳጋጠመው ገልጸው፣ በሌላ በኩል ወደ ሀገራቸው የሚገቡ ስደተኞች እየጨመሩ መሄዳቸውን አስታውቀዋል። ሲናገሩም ከዚህ በኋላ እኛ እገዛ የምናደርገው በጣም ለተቸገሩ ስደተኞች ብቻ ነው። ግጭት ከሌለባቸው ሀገራት ለሚመጡ ስደተኞች ማለትም ለሶማሊያ፣ ለኤርትራና ለኢትዮጵያ ስደተኞች በራችን ዝግ ነው ብለዋል። እንደ ጋዜጣው ዘገባ ከ2 ሳምንት በፊት በተደረገ ቆጠራ በኡጋንዳ ውስጥ ከ1.9 ሚሊዮን በላይ የተመዘገቡ ስደተኞችና ጥገኝነት ጠያቂዎች ያሉ ሲሆን 40 ሺህ ገደማ ያህል ደግሞ የጥገኝነት ጥያቄ አቅርበው መልስ እየተጠባበቁ ይገኛሉ። የዓለም ስደተኞች ድርጅት በቅርቡ ይፋ ባደረገው መረጃ በኡጋንዳ ከሚገኙ ስደተኞች መካከል ከፍተኛ ቁጥር ያላቸው የሪፐብሊክ ኮንጎ ዜጎች ሲሆኑ በቀጣይነት
በዋነኝነት የደቡብ ሱዳን፣ የሱዳን፣ የኤርትራ፣ የሶማሊያ፣ የቡሩንዲ፣ የሩዋንዳ፣ የኢትዮጵያና የሌሎችም ሀገራት ዜጎች ናቸው። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ዶክተር በሕገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ መንግስት ከባድ እርምጃ እንደሚወስድ ገለጹ። የኢትዮጵያ ብሔራዊ ባንክ ከውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር በመስራትና በሚወስዱ ሕጋዊ እርምጃዎች ዙሪያ ውይይት አድርጓል። የብሔራዊ ባንክ ገዢ ኢዮብ ተካልኝ ዶክተር በዚህ ወቅት መንግስት በርካታ የሐዋላ ገንዘብ አስተላላፊ ድርጅቶች ሕጋዊ በሆነ መንገድ እየሰሩ በዘላቂነት በቢዝነስ ዘርፉ እንዲቆዩ ፍላጎት እንዳለው ተናግረዋል። ነገር ግን መንግስት በተደጋጋሚ ወደ ህጋዊ መንገድ እንዲገቡ ጥሪ ያደረገላቸውና ጥሪውን ያልተቀበሉ አንዳንድ የሐዋላ ገንዘብ አስተላላፊዎች መኖራቸውንም ጠቁመዋል። ብሔራዊ ባንክ በእነዚህ ህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ በጥናትና በመናበብ ላይ የተመሰረተ ጠንካራ እርምጃ ለመውሰድ ተዘጋጅቷል ብለዋል። ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎች ከዚህ ድርጊታቸው ሊታቀቡ ይገባል ያሉት ኢዮብ ተካልኝ ዶክተር አንዳንድ አስመጪና ላኪ ድርጅቶችም አሁን ላይ የሚወሰደውን እርምጃ አውቀው ሊጠነቀቁና ወደ ህጋዊ አሰራሩ ሊገቡ እንደሚገባ አሳስበዋል። በሀገር ደረጃ ሰፊ የውጭ ምንዛሬ ሀብት መኖሩን አንስተው ብሔራዊ ባንክ በአስተማማኝ ሁኔታ ይህንን ሀብት እያቀረበ እንደሚገኝም አመልክተዋል። በዚህም መሰረት ለባንኮችም ይሁን ለሐዋላ አስተላላፊ ድርጅቶች አስፈላጊውን ድጋፍ ይደረጋል ብለዋል። የሐዋላ ገንዘብ አስተላላፊ ድርጅቶች በበኩላቸው ህጋዊ አካሄድን ይዞ ለመንቀሳቀስ እንዲያስችላቸው ከመንግስት እንዲደረግላቸው የሚፈልጉትን ዝርዝር ነጥቦችም አንስተዋል።